የጥር ወር የብዙ ምስጋና ወራችን ነው። በዚህ ጥር ወር አምላኬ በጌታ በኢየሱስ ክርስቶስ ስም በምስጋና ይሞላችኋል። የጥር ወር የብዙ ምስጋና ወራችን ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን የእግዚአብሔር ቃል ሲናገር ምስጋናን የሚያሰዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለ ተብሎ እንደተጻፈ በዚህ ወር እግዚአብሔር አምላክ በምስጋና ልባችሁን እንድትሞሉ፣ በምስጋና አንደበታችሁን እንድትሞሉ፣ በምስጋና አካሄዳችሁን እንድትሞሉ፣ በምስጋና ነገርን ሁሉ እንድታደርጉ ምስጋናችሁ ከነበረው ካለው እንዲጨምር በጌታ በኢየሱስ ስም ጸጋና ኃይልን ይስጣችሁ። ይህ ወር ላይ በዚህ ጥር ወር የብዙ ምስጋና ምክንያቶች እናንተ ሁኑ። ከቤታችሁ የምስጋና ድምፅ በኃይል ይሰማ። ከኑሯችሁ የምስጋና ድምፅ በኃይል ይሰማ። ከቤታችሁ የምስጋና ድምፅ በኃይል ይሰማ። ወደ እግዚአብሔር የሚደረሰው በምስጋና ነውና፣ ማዳኑን የሚያሳይበት መንገድ ያለው በምስጋና ነውና፣ የምስጋና መንፈስ የምስጋና መጎናጸፊያ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ አንድ ተብሎ በሚጀምረው በዚህ ቀን በህይወታችሁ ላይ በቤታችሁ ላይ ይግባ። እግዚአብሔር አምላክ በምስጋና ህይወታችሁን አንደበታችሁን ይምላ። አቤቱ ከንፈሮቼን በምስጋና ሞላ ብሎ እንደጸለየ በጌታ በኢየሱስ ክርስቶስ ምስጋናውን መናገር እንድትችሉ፣ ምስጋናውን ማየት እንድትችሉ፣ ደግሞ የምስጋና አንደበት እንዲለቀቅላችሁ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። ለጌታ ምስጋና ስለሚገባ በሁሉ ምስጋና ስለሚገባ ያለቀውን የክርስቶስ ኢየሱስን ስራ የመስቀሉን ስራ እያሰባችሁ ልባችሁን፣ ሐሳባችሁን፣ አንደበታችሁን ቴንክ ዩ ጂሰስ አመሰግናለሁ ኢየሱስ እንዲል በዚህ ወር ፍቀዱላት። ይህ ወር የምስጋና ወራችሁ ይሁን። አንደበታችሁ ቴንክ ዩ ጂሰስ በሚል ቃል ይሞላ። አመሰግናለሁ ኢየሱስ በሚል ቃል ይሞላ። በጌታ በኢየሱስ ክርስቶስ ምህረትን እንድትቀበሉ አሁንም የሚያስፈልጋችሁ የእግዚአብሔር ጸጋ ወደ እናንተ እንዲደርስ በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ስም እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ስለሰጠን ተብሎ እንደተጻፈ አሁን የምስጋና መንፈስ በላያችሁ ይድረስ። ወደፊቱ እንድትደርሱ እርሱን እንድትመስሉ የእግዚአብሔርን የማዳኑን ኃይል እንድታዩ ምስጋና በአእምሯችሁ ላይ ይለቀቅ። ምስጋና በልባችሁ ላይ ይለቀቅ። የምስጋና ዜማ ወደ እናንተ ይለቀቅ። የምስጋና ኃይል ወደ ቤታችሁ ይለቀቅ። የምስጋና ኃይል ወደ ኑሯችሁ ይለቀቅ። የምታመሰግኑባቸው ምክንያቶች በኢየሱስ ስም ይብዛላችሁ። ፋይናንሻሊ፣ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ፣ ኢሞሽናሊ በሁሉ እንተናችሁ እግዚአብሔርን ማመስገን በዚህ ወር በኢየሱስ ስም እንዲበዛላችሁ ጸለይኩኝ። ይህ የጥር ወር የብዙ ምስጋና ወራችሁ ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ምስጋና አንደበታችሁን፣ ምስጋና ቤታችሁን፣ እግዚአብሔር ደግሞ ማዳኑን በእናንተ ቤት፣ የእግዚአብሔር ኃይሉን ደግሞ በእናንተ ቤት በጌታ በኢየሱስ ስም ታያላችሁ። በዚህ ጥር ወር አምላኬ በጌታ በኢየሱስ ክርስቶስ ስም በምስጋና ይሞላችኋል። in the mighty name of Jesus Christ። አቤቱ ምስጋና በጽዮን ላንተ ይገባል ተብሎ እንደተጻፈ ምስጋና ለታረደው በግ ነውና በጌታ በኢየሱስ አንደበታችሁ በምስጋና የተሞላ ይሁን። ሁላችሁም ኮሜንት ላይ ይህ የብዙ ምስጋና ወሬ ነው እያላችሁ ቴንክ ዩ ጂሰስ እያላችሁ ጻፉ። ጸጋና ሰላም ይብዛላችሁ። ይህ የጥር ወር የብዙ ምስጋና ወራችን ነው። ኢየሱስ ጌታ ነው።